ሃይ እንዴት ናችሁ የዩቲዩብ ቤተሰብ ተከታታዮች በሙሉ ሰላማችሁ ይብዛ። ዛሬም ደግሞ እንደተለመደው በአዲስ ቪዲዮ መጥተናል። ይህ ቪዲዮ ደግሞ ለብዙዎች እንዲደርስ ሼር በማድረግ ተባበሩ። ቪዲዮ እንደሚመቻችሁ እርግጠኛ ነኝ። ዛሬ ደግሞ እንዴት አድርጋችሁ የካርድ ብር ሳታወጡ ካርዳችሁን እዚህ ጋር በኦንላይን ሰርታችሁ እንዴት እንደምትቀበሉ በሳፋሪም ሊሆን ይችላል በኢትዮ ቴሌኮም የካርዱን ገንዘብ ላስቀራላችሁ ነው። ስለዚህ አንድ አፕሊኬሽን ነግራችኋለሁ። ቪዲዮን እስከ ፍጻሜ ድረስ መከታተላችሁን እንዳትረሱ። ቤተሰብ በመግቢያ እንዳወራው አፕሊኬሽኗ በጣም ቀላልና ለመስራት ብዙም የሚከብድ ነገር በውስጡ የለም። የምትሰሩትም ደግሞ በአማርኛም ስለሆነ በአማርኛም ልትሰሩት ትችላላችሁ። በምትችሉት ቋንቋ ወደ እንግሊዝም ሊሆን ይችላል። በአማርኛም መስራት ትችላላችሁ። ቀጥታ ወደ አፕሊኬሽኑ እንገባለን። የአፕሊኬሽኗ ስም ፐርሚስ ትባላለች። አፕሊኬሽኗ እሷ ነች። እሱን አፕሊኬሽን ከፕሌይ ስቶር ማውረድ ትችላላችሁ። ካልሆነ ደግሞ በዲስክሪፕሽን አስቀምጥላችኋለሁ። ከዛ እየወሰዳችሁ መመዝገብ ትችላላችሁ። ቀጥታ ወደ አፕሊኬሽኑ እንገባለን። ወደ አፕሊኬሽኑ ከገባን በኋላ እንደ ሶስት አማራጮች አሉ። ተግባራት የሚል፣ ዋሌት የሚልና አካውንት የሚል አለ። የምከፍለው በካርድ ነው። 50 ብር ከሞላችሁ ማውጣት ትችላላችሁ። እዚች ጋር እንደምታዩት 50 ብር ከሞላችሁ ማውጣት የምትችሉት ማለት ነው። ይህ በጣም ቀላል ነው። 50 ብር በጣም ትንሽ ነው። እሱን ከሰራችሁ እዚች ጋር እንደማሳያችሁ እስከ 50 መጠበቅ አለባችሁ። አነስተኛ ወጪ የሚደረገው ገንዘብ 50 ነው። ስለዚህ እስከዛ ለመድረስ መስራት አለባችሁ። እንደምታዩት እዚች ጋር የሰራሁት 5 ብር አለ። አሁን ገና አካውንቱ ሲገባ 5 ብር ሰጥቶኛል። እሱን ደግሞ የሰራሁት የሚሰጠኝን ተግባራቱን ፈጽሜ ነው። እናንተም በዚህ መልኩ የሞባይል ካርዳችሁን ብር ከምታወጡ እዚች ጋር ሰርታችሁ መቀበል ትችላላችሁ ማለት ነው። እንደምታዩት እንዴት ነው የምንሰራ ካላችሁ በጣም ቀላል ነው። ታስኮቹን ማለትም የሚሰጣችሁ ነገሮች አሉ። እነሱን ትክ ማንበብና ለነሱ መላክን ተግባራቶቹ እንዲመጡላችሁ ከፈለጋችሁ ማድረግ አለባችሁ። አንድ ወሳኝ ሴቲንግ አለ። እዚች ጋር ላይ ካርታ ይምላል። ካርታ ከመለው ጋር እዚህ ማለት ነው። ይሄንን ትነካላችሁ። እሱን ከነካችሁ በኋላ ተግባራቶቹ የሚመጡት እነርሱን ስታስተካክሉ ስለሆነ እሱን ትነካላችሁ። የተግባር አይነት ብሎ እዚህ ጋር ያመጣላችኋል። እናንተ መስራት ተፈልጋችሁትን ትመርጡና እዚች ጋር ታስቀምጣላችሁ። መጀመሪያ ጋር ጉዞ የሚል አለ። መጀመሪያ ይሄ ጉዞ የሚል አለ። ቦታን መመዝገብ የሚል አለ። ፎቶ ያንሱ ይላል። ፎቶ አንስታችሁ ለነሱ ትልካላችሁ። መመክራችሁ ሁሉንም ቲክ ታደርጋላችሁ። እንድመጣላችሁ ካልፈለጋችሁ መተው ስለምትችሉ ሁሉንም ቲክ ታደርጉና እዚች ጋር ደግሞ እንድታበሩ የሚጠይቀው ነገር አለ። ይሄንን ታበራላችሁ። አንድ ክሊክ ታደርጉን እሱን ታበራላችሁ። እሱን ካበራችሁ በኋላ 0 ኪሎ ግራም ይላል። እዚች ጋር ኪሎ ግራም ያስቀምጠው መጀመሪያ ያስቀምጥነው ጉዞ ያስፈልጋል ምለውን ቲክ ስላደረግን እዚች ጋር ማለት ነው። ለዛ ነው እንትን ያመጣልን ማለት ነው ኪሎ ግራም። ስለዚህ እናንተ ቢያንስ 4 ኪሎ ግራም ወይንም የፈለጋችሁትን ማስቀመጥ ትችላላችሁ። እና 5 ኪሎ ሜትር ላይ አስቀምጬለታለሁ። ከዛም በኋላ ያመልክቱ የሚል አለ እዚች ከታች። እሱን ትነካላችሁ። ያመልክቱ የሚለውን አንድ ትነካላችሁ። ከዛንም በኋላ እንደሚታዩት ከእርሶ ማጣሪያዎች ጋር የሚዛመዱ ምንም ተግባራት ለአሁኑ የለም ነው የሚለው። ከዛ ማጣሪያውን ይፍቀዱ የሚለውን ትነካላችሁ። ቀዩን ማለት ነው። ይሄንን በጣም ቀላል ነው። በአማርኛ ስለሆነ ያነበባችሁ ትሰራላችሁ ማለት ነው። እንደዛ ያደረጋችሁ ከእንደገና የገባችሁ መፈተሽ ትችላላችሁ። በመጨረሻም ደግሞ ወሳኙ ነገር ምንድነው? የሰራችሁትን ብር ይሄን ዋሌታችሁ ላይ የተቀመጠውን ማለትም እዚህ እንደምታዩት ቅድም ነግሬያችኋለሁ 5 ብር ነው የሰራው። እዚህ ጋር ደግሞ ገንዘብ የሰራችሁትን ገንዘብ ለማውጣት በጣም ወሳኝ የሆነ አንድ አካሄድ አለ። እሱ ነግራችኋለሁ። ስልካችሁን እንዴት ነው ሴትአፕ የምታደርጉት፣ ስልካችሁን እንዴት እንደምታስቀምጡ፣ የሰራችሁትን ገንዘብ ወደ 50 ብር ከደረሳችሁ በኋላ ዊዝድሮ ለማድረግ ወይንም ገንዘባችሁን ለማውጣት እዚች ጋር ገንዘብ ማውጣት የሚል አለ። እሱን ትነካላችሁ።